በሶማሊያ የተለያዩ ከተሞች የተቃውሞ ሰልፎች ተካሄዱ። ማክሰኞ ታህሳስ 1 2018 ዓ.ም እስራኤል ለሶማሌላንድ እንደ ሉዓላዊ ሀገር እውቅና መስጠቷን በመቃወም በሶማሌ የተለያዩ ከተሞች ተቃውሞዎች መካሄዳቸውን የሶማሊያ መገናኛ ብዙሃን ተናግረዋል። በዋና ከተማዋ ሞቃዲሾ እና በተለያዩ አነስተኛ ከተሞች ሰልፉ እንደተካሄደ የተናገሩት መገናኛ ብዙሃን ተቃዋሚዎቹ የሶማሊያን ብሔራዊ መዝሙር እየዘመሩ የሶማሊያን ሰንደቅ ዓላማ እያውለበለቡና ጥቃት ያሉትን የእስራኤልን ውሳኔ እያወገዙ ታይተዋል። በጉርኤል ተቃዋሚዎች የእስራኤልን ሰንደቅ ዓላማ እንዲሁም የጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፎቶ ላይ በመቆም ተቃውሟቸውን ሲገልጹ ታይተዋል። ተማሪዎች እንዲሁም የሶማሊያ ወታደሮች በተቃውሞ ሰልፉ የተሳተፉ ሲሆን እኛ ድጋፍ እንድናደርግና ሃይማኖታችንን ለጽዮናውያን እንድንተው አንገደድም ሲሉ በላሳርኖ ለተቃውሞ አደባባይ የወጡ ሰልፈኞች ለመገናኛ ብዙሃን አስተያየታቸውን ሰጥተዋል። በሞቃዲሾ አደባባይ የወጡ የተወሰኑ ተቃዋሚዎች የፍልስጤማውያን ባንዲራ ይዘው የታዩ ሲሆን አይሁዶች ለፍልስጤማውያን ወንድሞቻችን ከሚያደርጉት ነገር የተሻለ ነገር ያደርጉን ሲሉ በሞቃዲሾ ሰልፍ የተቃውሞ ሰልፍ ላይ የተሳተፉ አንዳንድ ግለሰቦች አስተያየታቸውን ሰጥተዋል። ሶማሊያውያን ለተቃውሞ አደባባይ የወጡት እስራኤል ለሶማሌላንድ እውቅና መስጠቷን ተከትሎ የወጡ ዓለም አቀፍ ውግዘቶችን ተከትሎ ነው። ከዚህ ጋር በተያያዘ ቤንጃሚን ኔታንያሁ ለሶማሌላንድ እውቅና የሰጠነው በአብርሃም ስምምነት ለመሳተፍ መፈለጓን ተከትሎ ነው አሉ። ቤንጃሚን ኔታንያሁ ለሶማሌላንድ እውቅና የሰጡት በአብርሃም ስምምነት ለመሳተፍ መፈለጓና ዲሞክራሲያዊ ሀገር መሆኗ እንዲሁም ከእስራኤል ጋር ለሰላም ለመስራት ፍላጎት ስላላት ነው ብለዋል። ኔታንያሁ አሜሪካ ውስጥ ኒው ማክስ ከተባለ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ወቅት ሶማሌላንድ የሰጡት እውቅና በአብርሃም ስምምነት መሰረት ለዘብተኛና ዲሞክራሲያዊ ሙስሊም ሀገር ለመደገፍ ባላቸው ውሳኔ የተነሳ መሆኑን ገልጸዋል። ኔታንያሁ በሶማሌላንድ ያለው የፖለቲካ ስርዓት በቀረው ሶማሌ ከሚታዩ እጅግ የተለየ መሆኑን ገልጸው ይህንም ሲገልጹ በቀሪ የሶማሌ ግዛት ግን ያልተረጋጋና በአሸባሪዎች የተወረረ ነው ብለዋል። ኔታንያሁ ለሶማሌላንድ እውቅና እንዲሰጡ ያደረጋቸው ሌላኛው ምክንያት ሶማሌላንድ 6 ሚሊዮን ሕዝብ ያላት ናት፣ ለዘብተኛ ሙስሊሞች ይኖሩባታል፣ የአብርሃም ስምምነት መቀላቀል ይፈልጋሉ፣ ይህም ጥሩ ይመስለኛል፣ ዲሞክራሲያዊ ናቸው፣ ምርጫም ያካሂዳሉ ብለዋል። ቀሪው የሶማሌ ክፍል ግን በአሸባሪዎች የተወረረና ሁልጊዜም እምነት የማይጣልበት ክፍል ነው ብለዋል። እስራኤል ላለፉት 34 ዓመታት እንደ ሉዓላዊ ሀገር እውቅና ለማግኘት ስትል ለነበረችው ሶማሌላንድ ባለፈው ሳምንት እውቅና መስጠቷ ይታወቃል። ይህ ግን ከበርካታ የዓለም ሀገራት፣ ከአፍሪካ ህብረት፣ ከአውሮፓ እና እንዲሁም ከአረብ ሀገራት ተቃውሞ እንዳስነሳ ይታወቃል። ኔታንያሁ ከኒው ማክስ ጋር በነበራቸው ቃለ ምልልስ ወቅት የተለያዩ ጉዳዮችን በማንሳት አብራርተዋል። በመካከለኛው ምስራቅ እርሳቸውና ፕሬዚዳንት ትራምፕ ተመሳሳይ ራዕይ እንዳላቸው የተናገሩ ጠቅላይ ሚኒስትሩ ብዙ ነገር አሳክተናል ብለዋል። ኔታንያሁ ከትራምፕ ጋር ሐማስ ትጥቁን እንዲፈታና ጦርነት ለማስቆም በስምምነቱ መሰረት የጣለ ግዴታ እንዲወጣ የ60 ቀን ጊዜ ገደብ መስጠታቸውን አስረድተው ሌሎች ተያያዥ ጉዳዮችን አስረድተዋል። ከዚህ ጋር በተያያዘ ቱርክ ከሶማሊያ ባህር ዳርቻ ነዳጅ ለማውጣት ቁፋሮ መጀመሯ ተገለጸ። ቱርክ በአዲሱ የአውሮፓውያኑ ዓመት በሶማሊያ የባህር ክልል ውስጥ ነዳጅ ለማውጣት ቁፋሮ እንደምትጀምር ፕሬዝዳንቱ አስረድተዋል። ኤርዶሃን የተናገሩት እስራኤል በሶማሌላንድ የሀገርነት እውቅና መስጠቷን ተከትሎ ድጋፍ ለማሰባሰብ ወደ ተለያዩ ሀገራት እያቀኑ ያሉት የሶማሊያው ፕሬዝዳንት ሼህ ሐሰን መሐመድ በተገኙበት ጋዜጣዊ መግለጫ ላይ ነው። ከአንድ ዓመት በፊት በሶማሌና በቱርክ መካከል የተደረገው ዘርፈ ብዙ ትብብር ስምምነት ተከትሎ ቱርክ ግዙፍ ነዳጅ አሳሽ መርከቦች በሶማሊያ የባህር ክልል ውስጥ እንዳሰማራች ገልጸዋል። የቱርክ ፕሬዝዳንት ኢስታንቡል ውስጥ በተካሄደ ጋዜጣዊ መግለጫ ላይ ላለፉት 9 ወራት የተካሄደው ነዳጅ አሰሳ ተጠናቆ በአዲሱ የአውሮፓውያን ነዳጅ ለማውጣት እንደሚጀምሩ አስረድተዋል። በህንድ ውቅያኖስ ላይ በሚገኘው የሶማሊያ ባህር ጠረፍ ላይ ሰፊ ቦታ የቱርክ ነዳጅ ፈላጊ አሳሽ ፍለጋውን ማካሄዳቸውን የጠቀሱት ኤርዶሃን ይህ አይነቱ ስርዓት ወይም አይነቱ ስራ ለቱርክ አዲስ እንደሆነም ተናግረዋል። የሶማሌው ፕሬዝዳንት ነዳጅ ማውጣት ቁፋሮ በቅርቡ ይጀመራል ሲሉ ኤርዶያን ደግሞ በአዲሱ ዓመት እንደሚጀምር አክለዋል። ለዚህም የቱርክ ተጨማሪ ነዳጅ መቆፈሪያ መርከቦች ወደ አካባቢው እንደሚሰማሩ የቱርክ ፕሬዝዳንት ጨምረው ተናግረዋል። አድማጮች ለዕለቱ ይዤላችሁ የቀረቡኝ ዕለታዊ ጉዳይ ይሄ ነበር። ይህ ቻናል ለእኔ አዲስ ስለሆነ እናንተን ስለማይጎዳ እኔን ስለሚጠቅም ቻናሉን ሰብስክራይብ እንድታደርጉልኝ እጠይቃለሁ። አመሰግናለሁ።